አበበ በሶ በላ፣ ጫላ ጩቤ ጨበጠ፣ ጨቡዴ ጣሳ አጠበ ሲሉን መምህራችን ያንን መድገም ነበር ዋና ተግባራችን። ካረፍተ ነገሩ ስኬት የዘለለ ጠያቂም ተማሪ መሃላችን የለ። ልክ ነሽ። እሱማ በአፍላ ዕድሜያችን ያኔ በልጅነት ከልቅ ባለቅኔ ዕውቀት ስንሸምት ያበበና ጫላ የየቅል ተግባር በአረፍተ ነገሮች ምሳሌ ስንማር ለአረፍተ ነገሮች ምሳሌ የምጠሩ እነዛ ሰዎች ግን እነማን ነበሩ? አበበና ጫልቱ፣ ጨቡድና ጫላ እንደው ብመልሱኝ በሳብ ወደ ኋላ ለካስ ኋላ ቅኔው ውስጡ ሲዘረዘር በሶ በላ ያሉን የእሳቸው ልጅ ነበር። ደግሞ ባልዋልንበት በነገር ሊያውሉን ካላስም ስም ሰጥቶን አቤት በሉ ሲሉን ሳላው ቅኔውን ስደግም የከረምኩ ባለጩቤው ጫላ ለካስ እኔው ነበርኩ። በጥጋብ በትዕቢት ልቡ እንዳበጠ ለክፋት ለወንጀል ጩቤ የጨበጠ ወንጀለኛ አርጎ ከርቸሌ ሊሰዱኝ ብዕር ብዬ ሄጄ ጩቤውን የሰጡኝ በራስ ላይ መስካሪ አርጎ እየገረፉኝ ከኔው በኔው ቅኔን በግድ ያዘረፉኝ ቅን መሳይ ቅናታም ደግ መሳይ ንፉግ ክፉ እንደነበሩ አውቄ እንኳን ሳድግ አውቀው ወደ ወንጀል ጎዳናም ብመሩኝ ሳያውቁ ግን ጀግና ታጋይ አርጎ ሰሩኝ። ስለዚህ ቅኔው ቅን ባይሆንም ያረፍተ ነገሩ የስኬቴ ምክንያት እሳቸው ነበሩ። ባስጨበጡኝ ጩቤ ከነብዕር ቅኔ የትግል ጓድ ሆኖ ሳይለዩኝ ከኔ በቅኔ ቢያዳሉም ለአበቤ ልጃቸው በቅናት ያነቁኝ ለስኬት ያበቁኝ ባለውለታዬ ናቸው። አመሰግናለሁ።